السلام عليكم ورحمة الله وبركاته. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، يا لتوهد ربيع الأول عند شارات متو 42 ክፍል 12 ሰላማዊና ስኬታማ ቤተሰብ የሚለው ትምህርታችን ነው። የትዳር ህይወት ሰላማዊና የተረጋጋ ይሆን ዘንድ ባልና ሚስት ሊያከብሯቸውና ሊጠብቋቸው ከሚገቡ ነገሮች መሃል አንዱ የትዳር አጋሮች አንዱ የሌላኛውን ነውርና ደካማ ጎን ከመከታተል፣ አንዱ ሌላኛውን በመጥፎ ከመጠርጠር መታቀብ ነው። ባለንበት ጊዜ ብዙ ቤቶች ሰላም የሚያጡበት፣ ትዳሮች የሚፈርሱበት አንዱ ምክንያት ባል ሚስቱን በመጥፎ መጠርጠሩና ሚስትም እንደዚሁ ባሏን በመጥፎ መጠርጠሯ አንዱ ለሌላኛው ውስጡ ጥሩ አለመሆንና ደካማ ጎንን መከታተል፣ ነውርና እንከን ለማውጣት የተለያዩ ነገሮችን ማድረግ ቤቶችን ሰላም ያሳጡ ካሉ ነገሮች መሃል አንዱ ነው። ባል ሚስቱ ላይ ካለው ሐቅ አንዱ፣ ሚስትም እንደዚሁ ባሏ ላይ ካላት ሐቅ አንዱ የሌላኛውን ደካማ ጎን አለመከታተልና ወንጀል ላይ ጥፋት ላይ እጅ ከፍንጅ ለመያዝ ሙከራ ከማድረግ መታቀብ። ሸሪዓችን የመጥፎ ጥርጣሬን በር እንድንዘጋ አዞናል። እጅተኒቡ ከሲረን ሚነ ظን ብላ፣ አብዛኛውን መጥፎ ግምትና ጥርጣሬ ራቁት፣ ተጠንቀቁት ብላ። መጥፎ ነገር እንኳ ቢገጥመን ጥሩ ትርጉም ካለው በጥሩ እንድንተረጉመው ዑድር ሰተን እንድናልፍ ሸሪዓችን ይመክራል። ባልና ሚስት እንዲጣሉ እንዲራራቁ ሰበብ ሊሆኑ ይችላሉ የተባሉ ነገሮችን አስቀድሞ ሸሪዓችን እንድንርቃቸው እንድንሸሻቸው መክሮናል። ቡኻሪና ሙስሊም ከጃብር ኢብኑ አብድላህ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም አንድ ሰው ከቤተሰቡ ርቆ ቆይቶ ወደ ሀገሩ ወደ ቤቱ ሲመለስ በድንገት በማታ አንኳክቶ እንዳይገባ ይጠሉና ይከለክሉ እንደነበረ ጃብር ኢብኑ አብድላህ ተናግረዋል። እንደዚሁ በተመሳሳይ ሐዲስም ቡኻሪና ኢማም አሕመድ በዘገቡት ኢዛ አጣለ አሐዱኩሙል ገይበተ ፈላ የጥሩቀነ አህለሁ ለይላ ብላ፣ አንዳችሁ ከቤተሰቡ ለረጅም ጊዜ ርቆ ከቆየ በሚመለስበት ጊዜ በማታ በድንገት መጥቶ አንኳክቶ እንዳይገባ ብላ። ነብዩ ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ኻዲማቸው እንደተናገሩት ከቤተሰብ ርቀው ከቆዩ ወደ ሀገር ሲመለሱ ቤተሰቦቻቸውን ይገናኙ ወደ ቤት ይዘልቁ የነበረው ረፋድ ላይ አልያ ደግሞ ከሰዓት ነበረ ወደ ቤት የሚገቡት የሚደርሱት ተብሏል። በአንዳንድ ዘገባዎች የዚህ ክልከላ ምክንያትም ተገልጿል። የተኸወኑሁም አው የጥሉቡ ዐተራቲሂም ተብሏል። ቤተሰቦቹን ሚስቱን የትዳር አጋሩን ለመሰለል ብሎ አልያ ደግሞ ደካማ ጎን ላይ ጥፋት ላይ ሊያያቸው ብሎ በድንገት አይግባ፣ በሌሊት አንኳክቶ አስከፍቶ አይግባ ብላ። በሌላ ሐዲስም ሌላ ተጨማሪ ይሄ የተከለከለበት ምክንያት ተገልጿል። ኢማም አሕመድና ተርሚዚ እንደዚሁ ከጃብር እንደዘገቡት ላ ተሊጁ ዐለል ሙገየባት ፈኢነ ሸይጣነ የጅሪ ሚነ ብኒ አደመ መጅረ ደም ብላ። ርቃችኋቸው የቆያችሁ ባለቤቶቻችሁ ላይ በድንገት አትግቡ፣ እነሆ ሸይጣን የሰው ልጅ ላይ ደም ስሮቹ ላይ ደሙ እንደሚፈሰው ሁሉ ሸይጣን ሰዎች ላይ ይዘዋወራል፣ ይሽከረከራል ብላ። ያልሆነን ነገር አይቶ በመጥፎ ሊተረጉመው ይችላል ማለት ነው። ከመምጣቱ በፊት አስቀድሞ መናገር አለበት። ሲሄድ እገሌ በሚባለው ቀን እመጣለሁ ብሎ አሳውቆ መሄድ አለበት። አንዳንድ ዘገባዎች ላይ እንዳለው ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና ሲቃረቡ መምጣታቸውን ያሳውቁ ነበር። አስቀድመው ከፊት ሰው ይልኩ ነበር እንደተባለው ሊያደርግ ይገባል። በዘመኑ ቀላል ነው፣ ስልክ ደውሎ መናገር ይቻላል። ለንግድ፣ ለሕክምና፣ ለቤተሰብ ጥየቃ፣ ለተለያዩ ምክንያቶች ራቅ ያለ ቦታ ሄደው ቆይተው ሲመጡም ይሁን ለአጭር ጊዜም ቢሆን የሆነ ቦታ ቆይተው ሲመለሱ ሌላ ጊዜ በማይመለሱበት መልክ የቤተሰብን ነውር ለመከታተል በሚል በድንገት ገብተው መጥፎን ነገር ለማየት ሙከራ ሊያደርግ አይገባም። የሥራው ባህሪ ሆኖ የተለመደ ሆኖ ጠዋት ወጥቶ ማታ የሚገባ ሰው በዛ በሚገባበት ሰዓት ሁሌ ቢገባ ችግር የለው። ጠዋት ወጥቶ እኩለ ቀን ላይ ለምሳ የሚገባ ሰው
በፈለገው መልኩ በፈለገው ሰዓት ቤቱን ቢገባ ችግር የለም። ነገር ግን ንያው ሰዓት የቀያየረ ሁኔታዎችን እየጠበቀ ቤተሰቡን ለመሰለል፣ ደካማ ጎን ላይ ለማየት፣ ደካማ ጎንን ለመከታተል፣ ጥፋት ላይ ለማየት በሚል ይሄን ማድረግ የለበትም። ይሄ በሸሪዓ ተከልክሏል። በተለይ ራቅ ያለ ጉዞ አድርጎ ቆይቶ የሚመለስ ሰው ሲሆን አስቀድሞ መናገር ማሳወቅ ይጠበቅበታል። ለምንድን ነው ይሄ የተባለው? አንደኛ አይናችን መጥፎን ነገር አይቶ ልባችን እንዳይታመም፣ ከቤተሰብ ጋር እንዳንቆራረጥ፣ እንዳንጣላን፣ መጥፎ ጥርጣሬ ውስጥ እንዳንገባን፣ እንደዚሁ ደግሞ ሚስት ባሏን ተዘጋጅታ እንድትጠብቅ ነው። አን የጂደ አህለሁ ዐላ ገይሪ ኡህበትን ሚነ ተንዚፍ ወተዘዩኒ አልመጥሉብ ሚነል መርአ ተብሏል። ባል ርቆ ቆይቶ በድንገት ቤቱን አንኳኩቶ በተለይ በሌሊት አይግባ የተባለበት ምክንያት ንጽህናዋን ጠብቃ ለባሏ ዝግጁ ሆና ላያገኛት ስለሚችል ነው። ንጽህናዋ ባልተጠበቀበት ሁኔታ ላይ አግኝቷት ባል ከሚስቱ የሚፈልገውን ነገር ከሷ ፈልጎ ቢቀርባት እሷ ዘንድ ያለ የንጽህና አለመጠበቅ እንዲጠላት እንዲሸሻት ሊያደርግ ይችላል። እስላም ደግሞ ባልና ሚስት እንዲዋደዱ እንዲቀራረቡ ነው የሚፈልገው። ለመራራቅ ለመጣላት ሰበብ የሚሆኑ ነገሮችን የሚከለክል ዲን ነው። ስለዚህ ይህ እንዳይሆን አስቀድማ አውቃ ተዘጋጅታ ንጽህናዋን ጠብቃ ባሏ የሚጠላውን ነገር አስወግዳ የሚወደውን አድርጋ ሟልታ እንድትጠብቅ በማለት ነው ተብሏል። ይህንንም በግልጽ የሚያሳይ ዘገባ አለ። ቡኻሪ እንደዘገቡት ነቢዩ ዓለይሂ ሰላቱ ወሰላም ለጃቢር ብን ዓብድላህ ኢዛ ደኸልተ ለይለን ፈላ ተድኹል ዐላ አህሊክ ሐታ ተስተሒደ አልመጊበቱ ወተምተሽጠ አሸዒተቱ በላ። ነቢዩ ሰላቱ ወሰላም ጉዞ ላይ ነበሩና ወደ ቤተሰቦች ስትመለስ በማታ አንኳኩተህ አትግባ፣ ሰውነቷ ላይ ያሉ መነሳት ያለባቸው ትርፍ ፀጉሮችን ማንሳት ያለባት ባለቤትህ አስቀድማ ታነሳ ዘንድ፣ ፀጉሯን ማበጠር ያለባትም ታበጥር ዘንድ ብለዋል። ካሁን ቀደም እንደተጠቀሰው ሚስት ለባሏ መዋብ አለባት፣ ባልም ለሚስቱ መዋብ አለበት ብለናል። እንዲዋደዱ እንዲቀራረቡ የሚያደርግ ተግባር ነው ይሄ። ሸሪዓ ይፈልገዋል፣ ያዛል። ባሌ የለም ብላ በልጆቿ ተጠምዳ በቤቷ ተጠምዳ ራሷን ጥላ ራሷን ቸላ ብላ ባለችበት ሁኔታ ላይ ባል በድንገት ቢገባ ከሷ ደስ የማይለውን ነገር ሊያይ ይችላል። አይኑ እሷ ላይ አለማረፉና ደስተኛ አለመሆኑ የልብንም ደስተኛ አለመሆን ሊያስከትል ይችላል። ይህ አይነቱ ነገር እንዳይገጥሙ አስቀድሞ እሱ መናገር አለበት። አይ ብሎ ሸሪዓውን ጥሶ በድንገት የገባ እንደሆነ ደስ የማይለውን ነገር ያያል። ጥፋተኛ የሚሆነው እሱ ነው። ከዚሁ ሐዲስ በመነሳት አንዳንድ ፉቃሃዎች ከመንገድ ሲመጣ ብቻ አይደለም ምንጊዜም ሚስት ባሏ የሚገባበት ወቅት ላይ ንጹህ ሆና ለባለቤቷ ተውባ መጠበቅ አለባት። ከመንገድ በሚመለስበት ጊዜ ብቻ አይደለም እሱም ቢሆን ባለቤቱ ንጹህ ሳትሆን እሷ ጋር ላለመቅረብ ጥረት ማድረግና መጠንቀቅ ያለበት። ሁሌም ባል ሚስቱ ንጹህ ሳትሆን እሷን ከመገናኘት ወደ እሷ በጣም ከመቅረብ መጠንቀቅ አለበት። ምክንያቱም እንዲሸሻት ልቡ እንዲጠላት የሚያደርግ ነገር ሊገኝ ስለሚችል። ሸሪዓ ደግሞ ደካማ ጎን መጥፎ ነገር እንዲወገድ እንዲደበቅ ያዛል። ጥሩና ሰዎች እንዲዋደዱ እንዲረዳዱ እንዲቀራረቡ የሚያደርግን ነገር ያዛል ተብሏል። ይላ ባል ከመንገድ ሲመለስ ይበልጥ ሚስት ጥንቃቄ ልታደርግ ንጽህናዋን ልትጠብቅ ይገባታል። መንገዱ እንኳ ወጥቶ ሄዶ ባይሆን ሀገር ውስጥም እያለ ባሏ የሚገባበት ወቅት ላይ ከባሏ አብራ የምታሳልፍበት ወቅት ላይ ይበልጥ ንጽህናዋን ልትጠብቅ ባልም ለዚህ ሊያግዝ ይገባል። ከባሏ ጋር ንጹህ ሆና ለማሳለፍ ያልተዘጋጀችበት ወቅትና ሁኔታ ላይ ባል ሊያስገድድ ሊቀርብ አይገባም። ይህ ውጫዊ የሆነ መራራቅን የሚያስከትል ችግር ነው። በሌላ በኩል ግን ውስጣዊ የሆነ መራራቅን፣ የልብ መታመምን፣ ንጹህ አለመሆንን የሚያስከትለው ነውርን መከታተል። በዚህ ሰዓት ባለቤቴ የት ይሆን ያለችው? ቤት ከማን ጋር ይሆን ቁጭ ያለችው? ምን ያደረገች ይሆን እያለ ከነፍስያው ከሸይጣን ጋር እያወራ ሊቆይ አይገባም። ይህ ልብ ውስጥ የሚመላለሰውን ነገርም እንደው ባየሁት ብሎ ሸርን ተመኝቶ ሌላ ጊዜ በማይመጣበት ጊዜ በመጥፎ ንያ አንኳክቶ መጥቶ ሊገባ ስልክ እየደወለ ሊሰልል በጭራሽ አይገባም። አይ ብሎ የቤተሰቡን መጥፎ ጎን የሚከታተል ለቤተሰቡ መጥፎ ጥርጣሬ ያለው የሚያደርጉትን መልካም ነገር ሁሉ ሳይቀር በመጥፎ አዙሮ የሚተረጎም የግድ የሆነ ዕቃ ልትገዛ የወጣች ባለቤቱን
ለሌላ ዓላማ ነው የወጣሽው የሚል እሱን ለማስደሰት እንኳ ብላ የምታደርገውን እሷን ለማስደሰት እንኳ ብሎ የሚያደርገውን ነገር በመጥፎ እንዲተረጉሙ የሚያደርግ የመጥፎ ጥርጣሬ በሽታ ያጠቃቸው ሰዎች ትዳራቸው ላይ ሰላም አያገኙም። ይህ እንዳይመጣ ሸሪዓችን የመጥፎ ጥርጣሬን አንዱ ሌላኛውን ለመጥላት ሰበብ ሊሆኑ ይችላሉ የሚባሉ ነገሮችን በራቸውን አስቀድሞ ሸሪዓችን ዘግቷል። ላ ተጥሩቁ ኒሳአ ለይላ ሴቶችን በማታ እያንኳኳችሁ በድንገት አትግቡባቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መጥፎን ነገር ማየትን አትመኝ፣ ጥሩን ነገር ማየት ተመኝ። መጥፎን ነገር ማየት የፈለገ ሰው አላህ ሊያሳየው ይችላል። ኸይር የፈለገ ኸይር ውስጡን ንጹህ ያደረገ ሰዎችን በኸይር የጠረጠረ አላህ ተባረከ ወተዓላ ኸይርን ያሳየዋል። ውስጡ ንጹህ ሆኖ መኖር ይችላል። አማ የሰዎችን ደካማ ጎን የመከታተል ሰዎችን በወንጀል የማየት የመፈረጅ ሱስና በሽታ ያለበት ሰው ጥሩ የሆኑ ንጹህ የሆኑ ቤተሰቦቹንም ሁሌ በመጥፎ እንዲጠረጥር የሚያደርግ በሽታ ያጠቃዋል። በህይወቱ ደስተኛ አይሆን። ይህ የነቢ ሐዲስ ላይ የተቀመጠውን መመሪያ አላከብር ብለው ሆን ብለው የቤተሰቦቻቸውን ደካማ ጎን ይከታተሉ የነበሩ ቤተሰቦቻቸውን ጥፋት ላይ ለማየት ብለው በድንገት ወደ ቤታቸው ይገቡና ይመጡ የነበሩ ሰዎች ቤታቸው ውስጥ ደስ የማይልን ነገር እንዳዩና ውስጣቸው ላይ ይመላለስ በነበረው ነገር እንደተፈተኑ በተለያዩ ዘገባዎች ተነግሯል። ይህ ማለት ቤተሰቡን አይከታተል እንዲጠራጠር የሚያደርጉ ነገሮች ካሉ ክትትል አድርጎ መውሰድ ያለበትን እርምጃ አይውሰድ ማለት አይደለም። እዛ ያልደረሱ ነገሮችን ወንጀል ያልሆኑ ነገሮችንም እንደ ወንጀል ለመቁጠር ሰበብ ይሆናል ማለት ነው የተፈለገበት። አቡ ዐዋና ሶሒሓቸው ላይ እንደዘገቡት አብዱላህ ኢብኑ ረዋሓ ረሒመሁላህ ተዓላ በማታ ቤታቸው ገቡ። ቤታቸው ሲገቡ አንዲት ሴት የባለቤታቸውን ፀጉር ያበጠረች ያስተካከለች አገኙ። ኢብኑ ረዋሓ ረሒመሁላህ ተዓላ የባለቤታቸውን ፀጉር ያስተካከለች ያለችዋ ሴት ባዕድ ወንድ መሰላቸው። ሰይፋቸውን ማዘጋጀት ጀመሩ። ለነብዩ ሰለላሁ ዐለይሂ ወሰለም ይህ ተነገራቸው። ይሄኔ አንድ ወንድ ባለቤቱን ሳያሳውቅ በማታ በድንገት አንኳኩቶ እንዳይገባባት ከለከሉ፣ ህግ አወጡ ተብሏል። ውስጡ በመጥፎ ጥርጣሬ የተሞላ ሰው የሚያያቸው መልካም ነገሮች እንኳ ሰላም አይሰጡትም። መልካም ነገሮችን እንኳ ቢያይ በመጥፎ ነው የሚተረጉመው። እነሆ ሸሪዓችን እንድንዋደድ እንድንቀራረብ ውስጣችንን ንጹህ እንድናደርግ ያዘናል። ከሰዎች ለምናየው ጥፋት ዑድር እንድንሰጥ ያዘናል። መጥፎ ስለመሰለን ብቻ እርምጃ ከመውሰድ ነው ብለን ከመወሰን እንድንጠነቀቅም ይመክረናል። በተለይ ባልና ሚስት ከማንም ይልቅ ሊዋደዱ ውስጣቸውን ንጹህ ሊያደርጉ የመጣላትና የመራራቅ በሮችን ሊዘጉ ይገባቸዋል። ሸሪዓችን የሲትር ሸሪዓን ገመናዎች እንዲሸፈኑ ነውሮች እንዳይወጡ የሚያዝ የሚመክር ዲን ነው። ራሴ ወንጀል ካልሰራው ለሌሎች የራሳቸው ጉዳይ እንድንልም አይፈቅድልንም። ራሳችንን ወንጀል እንዳንሰራ ሌሎችም በእኛ ምክንያት ወንጀል ላይ እንዳይወድቁ መጥፎን ነገር እንዳይጠረጥሩ በሩን እንድንዘጋጋ የሚያዘን ዲን። ነብዩ አለይሂ ሰላቱ ወሰላም ኢዕቲካፍ በተቀመጡበት ከባለቤቶቻቸው መሃል አንዷ ልትዘይራቸው መጣች። ዚያራው ካበቃ በኋላ ወደ ቤቷ ስትመለስ ቤቷ ከሌሎች ባለቤታቸው ይልቅ ራቅ ያለ ስለነበረ ሊሸኟት ተነሱ። ሊያደርሷት ሊሸኟት ሲሄዱ ባጠገባቸው ሁለት ሱሐቦች አለፉ። አይተው እንዳላየ ፈጠን ብለው ለማለፍ ሲሞክሩ እነዚህ ሁለት ሰዎች ነብዩ አለይሂ ሰላቱ ወሰላም አላ ሪስሊኩማ ቀስ ብላችሁ ሂዱ እንደመጀመሪያው ይህቺ ሶፊያ ናት ሌላ ሴት አይደለችም። ሱሐባዎችም ደንግጠው ሱብሃንአላህ ብለው አላህን አጥርተው ያ ረሱላህ አንቱን በመጥፎ እንጠረጥራለን እንዴ ሲሏቸው አይደለም ሸይጣን የሰው ልጆች ሰውነት ላይ ደም እንደሚዘዋወረው ሰውነታቸው ላይ ይሽከረከራል ይዘዋወራል፣ መጥፎ ነገር ልባችሁ ውስጥ እንዳይፈጠር ፈርቼ ነው ብለዋል አለይሂ ሰላቱ ወሰላም። ነብዩ በማታ ከሌላ ሴት ጋር ይሄዱ ነው እንዴ እንድትሉ ያደርጋቸዋል ብዬ ነው። ይሄ ቀላል ወንጀል አይደለም። ነብዩን አለይሂ ሰላቱ ወሰላም በዚህ ወንጀል መጠርጠር ኩፍር ደረጃ ሁሉ ይደርሳል። ስለዚህ ሚስት ባሏ በመጥፎ እንዲጠረጠራት ከሚያደርግ ነገር መራቅ አለባት። በዓለም ሚስቱ በመጥፎ እንድትጠረጠረው ከሚያደርጉ ነገሮች መራቅ ይገባዋል። ባለቤቱን በድንገት ባልተለመደ ወቅቱ የገባ በመጥፎ ነገር እየጠረጠራት እንደሆነ በሚያሳይ መልኩ ደግሞ ደጋግሞ ሊሰልላት አይገባም። ያልሆኑ ጥያቄዎችን ሊጠይቃት አይገባም። እሱ እንዲህ የሚሆነው እሱ ለኔ እንደዚህ አይነት አመለካከት ያለው እሱ ለራሱ ሌላ እንዲህ አይነት ችግር ስላለበት ነው እንድትል ያደርጋል። ሌላ መጥፎ ጥርጣሬና የመጥፎ ጥርጣሬን በር ልንዘጋ ይገባናል። ሌላኛው በመሰረቱ ባልና ሚስት ከማንም በላይ ቅርብ የሆኑ ሁለት ነፍሶች ናቸው። የባልን ችግር ሚስት ታውቃለች። አብዛኛውን ጊዜ ሚስት ጋር ሊኖር የሚችልን ችግር፣ ጉድለት፣ እንከን
አብዛኛውን ጊዜ ባል ያውቃል። በዚህ ደረጃ የሚቀራረቡ የሚተዋወቁ ሰዎች እንኳ አንዱ የሌላኛውን ነውር እንዳይከታተል፣ እንከን ላይ፣ ችግር ላይ፣ ጉድለት ላይ ለማየት ጥረት እንዳያደርግ ሸሪዓችን አዟል። ይህ የተከለከለበት ምክንያት የውስጥ ጥላቻ እንዳይመጣ፣ አንዱ ከሌላኛው እንዲሸሽና እንዲርቅ የሚያደርግ ነገር እንዳይፈጠር በማለት ነው። ባለንበት ጊዜ ይሄን መመሪያ በመጣስ ምክንያት ቤቶች ሰላም አጥተዋል። ብዙ ልቦች በመጥፎ ጥርጣሬ ታመዋል። ብዙ አይኖች ደካማ ጎንን እንጂ አላይ ብለዋል። የሰዎችን ነውር መከታተል በዲናችን የተከለከለ ነው። ባለቤቱ የት እንደምትውል እሱ በሌለበት ጊዜ ማን እንደሚገባ ማን እንደሚወጣ እንዲከታተልለት ሰው የሚመድብ ሰዋል። ባሏ ስራ ቦታ ላይ ምን እንደሚያደርግ፣ ምሳ ከነማን እንደሚበላ፣ ክፍለ ሀገር ሲሄድ የት እንደሚያርፍ እንዲከታተልላት ሰው የምትመድብ ሴት አለች። በማይታወቁ የምስጢር ስልኮች ባሎቻቸውን የሚፈትኑ ሚስቶቻቸው የሚፈትኑ ወንዶች አሉ። በሌላ ስልክ አናገርኩት እንደ ሌላ ሴት ሆኜ ትዳር አለህ ወይ ያልኩት የለኝም አለኝ። ንካሐችን ይፈርሳል ማለት ነው ወይ ብለው ጥያቄ የሚጠይቋል። ወንዱም እንደዚሁ እንደ ሌላ ወንድ ሆኜ እንተዋወቅ ሰላም አልኳት መልስ ሰጠችኝ። ከእንደዚህች አይነት ሴት ጋር መኖር ይቻላል ወይ ይላሉ። ለምን ይሄን በር አንኳኳሁ? መጀመሪያ ማን ፈቀደልህ? ለአንቺስ ማን ፈቀደልሽ ባለቤትሽን እንድትሰሊ እንድትከታት ደካማ ጎኑ እንድትከታተይ? መጥፎን ነገር የጠበቀ መጥፎን ነገር እንዲያገኝ ይደረጋል። ጥሩን የጠበቀ ውስጡ ንጹህ ያደረገ ጥሩ ነገር ይታየዋል። ሁሉም ነገር እኛ በምንፈልገው መልኩ እንዲሆን ማድረግ አንችልም። ብዙዎቻችን ደካማ ጎኖች አሉብን። ተመካክሮ ተነጋግሮ መጥፎውን በጥሩ ክሶ አጭሯን ያዱንያ ቆይታ በመልካም ሁኔታ ማሳለፍ ነው እንጂ ሁሉም ነገር እኔ እንደፈለኩት ይሁን ሙሉ ይሁን ካለን ዱንያ ላይ ይሄ አይገኝም፣ አይሳካም። ጀለ መን ላ ዐይበ ፊህ ወዐላ ምንም አይነት እንከን የሌለው አላህ ብቻና ብቻ ነው ተባረከ ወተዓላ። የመልካም ስነ ምግባር 9/10ኛው የመልካም ስነ ምግባር 9 እጁ አይቶ እንዳላዩ ማለፍ ላይ ነው ተብሏል። የልብ ሰላም የሚገኘው ይሄኔ ነው። ለእያንዳንዱ ነገር መርማሪ ከሆነን ማያስደስቱን ነገሮችን እናያለን፣ ማያስደስቱን መልሶችን እንሰማለን። ሁሉም የራሱ የሆነ አመለካከት አለው። ሁሉም ለራሱ እስኪሞት ድረስ መከራከር፣ ለጥፋቶቹ ለድርጊቶቹ መልስ ማዘጋጀት ይችላል። የሁሉንም ማንነት ምንነት የሚያውቀው አላህ ብቻ ነው። እዚሁ ይታወቅልኝ ካለን ሁሉም እኔ እንደፈለኩት ይሁን ካለን ራሳችን እያሰቃየን እንኖራለን። ዱንያ ለማንም አልሞላችም። የትዳር ዓላማው ብዙና ሰፊ ነው። ያን ዓላማ ግልጽ በሆነ መልኩ የሚጻረር የሚያፈርስ ነገር እስከሌለ ድረስ ግልጽ አላህ የሚጠላውን ወንጀል በአይናችን እስካላየን በጆሮአችን እስካልሰማን ድረስ የመጥፎ ጥርጣሬን በር ልንዘጋ፣ ልባችንን ንጹህ ልናደርግ፣ መጥፎን ነገር ለማየት ሰበብ ይሆናሉ የሚባሉ በሮችን ልንዘጋጋ ይገባናል። በተረፈ ችግሮች ካሉም በግልጽ ልንነጋገር፣ የምንጠረጥረው ነገር ካለ ተራ ጥርጣሬ ሳይሆን የሚመስል ጥርጣሬ ካለ በግልጽ ቁጭ ብሎ በመነጋገር ለማስተካከል መልስ ለማግኘት ጥረት ልናደርግ ይገባናል። አማ ይሄን የሸሪዓን መመሪያ ወደ ጎን ትተን ካፍሮች ምዕራባውያን እንደሚያደርጉት ባል ሚስቱን መሰለል፣ ሚስትም ባሏን መሰለል የነቢዩን ሱና ትቶ የካፍሮችን ሱና መከተል። አላህ ተባረከ ወተዓላ ለሁላችንም በዱንያም በአኺራ የሰላምን፣ የሰዓዳን፣ የደስታን፣ የሰኪናን ህይወት ይስጠን። ህይወትን ከሚበጠብጡ ከሸሪዓ ከሚያወጡ አላህን ከሚያስቆጡ ስራዎችና መንገዶች እሱ ራሱ ይጠብቀን። هذا والله اعلم። ሰላም አለይኩም ወራህመቱላህ ወበረካቱ።